ቢትኮይን ባለፈው የሰራነው ቪዲዮ ነበር 125000 ወይስ ወደ $65000 የሚለውን ዛሬ ትንሽ ለማደማማት እንሞክር። ምንድነው ያልነው ባለፈው ኤክስ ቢትኮይን ወደ ላይ ሄዶ ይሄንን ዋይት ላይን ይሄንን እንቀይረው ይሄንን ነጭ ላይን ሰብሮ ወደ ላይ ይወጣል። ደን ሲመለስ ግን ምንድነው የምንፈልገው አሁን የምንፈልገው ይህ ቢትኮይን ወጣ ደን ሲመለስ የምንፈልገው ከዚህ እንዳይወርድ ነው። ከምን እንዳይወርድ ነው? ከአሁን ካለበት ቦታ ላይ እንዳይወርድ ነው የምንፈልገው። ሶ ይወጣል አይደል? ደን እዚች ጋር ነክቶ ወይንም ከዛ በላይ ሆኖ ተመልሶ እንዲወጣ ነው የምንፈልገው። ይህንን ነገር እስካላሟላ ድረስ ቢትኮይን ሜይቢ አሁን ካለበትም ሊወርድ ይችላል። ሶ ቢ ኬርፉል። ወደ ሰማያዊ እንቀይረው። ስለዚህ ጀስት ቢ ኬርፉል ምክንያቱም የምንፈልገው አሁን ምንድነው ሃየር ሃይ ነው። ኦኬ አንዳንድ ጊዜ ሊመጣ አይችልም ወይ ብላችሁ ለምትሉኝ ሰዎች የስ ሊመጣ ይችላል፣ ግን ስቲል የምንፈልገው ምንድነው አሁን ከዚህ ካለበት ኤሪያ የሚያወጣን ነገር እንፈልጋለን። አሁን ካለንበት ኤሪያ ላይ ወተን እዚህ አካባቢ ላይ የሆነ ነገር ሰርቶልን ደን በሚወጣበት ሰዓት ላይ ሌላ ሃየር ሃይ አሁን ካለበት ሃይ ሌላ ሃይ እንፈልጋለን። ስቲል ሃየር ሃይ ነው በፊት ከነበረበት ሃይ ነው። ነገር ግን ሎወሩ የት ነው የሚሄደው? ሎወሩ ወደዚህ አካባቢ ከመጣ we are toasted። ምን ሄደው ወዴት ነው? ወደ 60000 ብር ነው። ነገር ግን ይሄ አሁን ክሬት ያደረገልን ሃየር ሃይ ነው which is good። ብሬክ አድርገን ይችን ላይን ወተናል። only thing የምንፈራው ምንድነው ፎልስ ብሬክአውት እንዳይሆን ነው። ፎልስ ብሬክአውት ከሆነ ዳውን ሊያደርግ ይችላል። ዳውን በሚያደርግበት ሰዓት ላይ ይሄንን ሁሉ ሎወር ሎውን ብሬክ አድርጎ ሌላ ሎወር ሎው ሊሰጠን ይችላል። ሌላ ሎወር ሎው እስካልመጣ ድረስ ሲመለስ እዚች አካባቢ ላይ ከመጣ ወይንም እዚህ አካባቢ ላይ ከመጣ ኤኒዌር ከዚህ በላይ እስከሆነ ድረስ we are good። ከዛ በኋላ ምንድነው የምናደርገው? ብሬክ አድርገን ልንወጣ እንችላለን። ኔክስት ብሬክ አድርገን በምንወጣበት ሰዓት ላይ የምንሄደው ኔክስት የት ነው የሚለውን ስትመለከቱ ኔክስት የምንሄደው እዚህ አካባቢ ላይ ነው። ይህ ትልቅ ሬዚስተንስ ይሆናል ለቢትኮይን ከ105000 እስከ 109000 110000 በዛ መካከል ውስጥ ትንሽ ልንገዳገድ እንችላለን። ዋንስ ያንን ብሬክ አድርገን ከወጣን ደን ቢትኮይን የሚሄደው ወዴት ነው? ደን ወደ 120 ምናምን ሺህ እስከ 130000 ልንደርስ እንችል ይሆናል። አሁን ምንድነው የምንፈልገው? ይሄንን ሞመንተም ጠብቆ ቢትኮይን ብሬክ አድርጎ እንዲወጣ ነው የምንፈልገው። ኦኬ ሌላ ምን እናድርግ መሰላችሁ? ከዚህ በፊት የነበሩ ፎልስ ብሬክአውቶችን ላሳያችሁ። ለማሳየት ልሞክር። ኦኬ እንደምትመለከቱት እዚህ ጋር ብሬክ አደረገ ብለን ከርቭ እያደረገ ራይት ብሬክአውት ሊያደርግ ነው። ልክ እንደዚህ the same thing አይደል? እዚህ ጋር እንደምታዩት ማክዲ ብሬክአውት ሊያደርግ ነው እያልን እየጠበቅን እያለ ምንም ያህል ሳይጨምር ከ32000 ወደ የት ወጣ? ወደ 44000 ወጣ። $10000 አካባቢ ነው። same thing አሁን ጋር የነበረበት ከ80 ሺህ አካባቢ ተነስቶ 92000 ደረሰ። ደን እዚህ ጋር ዳምፕ አደረገ። ወዴት ዳምፕ አደረገ? ወደ 34000 ዳምፕ አደረገ ከ40 ምናምን ሺህ። ደን ተመልሶ ወጣ 46000 መጣ። ደን ዳምፕ አደረገ። ምን ልላችሁ ፈልጌ ነው yes ይመስላሉ ራይት ይመስላል እዚህ ጋር ያለው ነገር ግን የት ነው የምንሄደው የሚለውን ከዚህ በኋላ የምናያቸው ቀናቶች ዲተርሚን ያደርጉታልና ፎሞ አትሁኑ። ቢትኮይን ጨምሯል ብላችሁ ወደፊትም ይጨምራል በሚሉ ሰዎች ተነርታችሁ ለመግዛት አትሞክሩ። እንደዚሁም ደግሞ አይሄድም በሚል እንትን ብላችሁ የሆነ ነገር እንዳያመልጣችሁ ጀስት ዲሲዥን ሜክ እንድታደርጉ የማይሆን ነገር ነው የምነግራችሁና ግዙም አትግዙም ወይንም ሽጡ አትሽጡ የሚለውን ሳይሆን ጀስት የማይሆን ነገር ይሄ ነው። እነዚህ ነገሮች የተናገርኳቸው ነገሮች እንትን ካሉ ከመጡ ወይ ቢትኮይን ወደ ላይ ይሄዳል ወይ ቢትኮይን ወደ ታች ሊሄድ ይችላል። በሌላ ቪዲዮ እስከማገኛችሁ ድረስ
መልካም ጊዜ። ሰላሙን